ታደርጋለች። ያው ጥንቆላ ታስተምራለች። ለምን እሺ እንደዛ ኮለ ለምን ያስቀው አንተ ለእናንተ ጉዳችሁ ላሳይ ነው መጽሐፍ እናንተ የገዛኸው አንተ እናንተ በዚህ አልማርም። ያው አራውዝ ቢላህ እኔ ለእናንተ እንጂ የማውቀው እኔ እንትን አለ። ያው ግን ቃል በቃል ኢየሱስ ክርስቶስ ይላል። ያው የጸሎት ሰው እንደናንተ ጉዳችሁ እንድታውቁ ነው። መጽሐፋችሁ ምን ላላ ልትማርበት ነው ያመጣከው። እውነት ተናገር አይደለ? መጀመሪያ ተዋህዶ ቤተክርስቲያን ያሳተመችው ልትማርበት ማለት ነው። መጀመሪያ ተዋህዶ ቤተክርስቲያን ያሳተመችው ለምንድን ነው? መልሽልኝ። እኔን ተኝና መልሽ። እኔ የገዛሁት እናንተን ጉዳችሁን ለማሳየት ነው። አሁን ተዋህዶ ቤተክርስቲያን የመጽሐፍ ለምን ያሳተመችው? አሁን ፍቅሬ እሱ አይደለም እኮ የረጋቤ የሚወት አድርጊ። ቪዲዮ አይደለም እኛ ያለ ቪዲዮ ሳይሆን ማስረጃ ከመጽሐፍ አቅርቢ። እሺ ቪዲዮም ክፈችው ቀደስ ይበልሽ። ትልቁ ላይ አድርጊና ቪዲዮ ክፈች። ሱብሃንአላህ ትጮህ ብቻ በቃ ቪዲዮ ክፈች ያለ ቪዲዮ መፍትሄን እኮ ታዲያ ቁርአን መፍትሄ ነው ብለናል እኮ እኛ። እናንተ ሙስሊም ጥንቆላ ስትሰሩ ቁርአን መፍትሄ ነው። ቁርአን ሽፋውን ሊማስፈስ ቁርአን መድኃኒት ነው። ሼኩ እኛ እኮ ጦንቃይ ነን። ቁርአን እቀራላችኋለሁ። ትክክል ነው። መምህሩ ምን ኡስታዙ ምን እያለ ነው ያለው? ቁርአን እቀራላችኋለሁ ነው ያለው። ጥያቄያችን እኮ እሱ አለ መስራቱ ላይ ነው እንጂ ፈውስማ እስልምና እኮ ፈውስ ነው። ቁርአን ፈውስ ነው። ቁርአን እንደዛ ለተሰረባቸው ፈውስ ነው። ግን ሰሪው ማነው ከተባለ ሰሪዎቹ ትክክለኛ መንገድ ክርስቲያን ብቻ ነው። ሙስሊም የሚለው ነገር አረብ ሀገር ነው አለ። አረብ ሀገር የለም ኢትዮጵያ ውስጥ ጭራሽ። እኔ መጽሐፍ አወጣለሁ። ወላሂ ኢትዮጵያ ውስጥ የለም። ኢትዮጵያ ውስጥ የለም። አስታውቂ መጽሐፍ አውጪ። እሺ መጽሐፍ አውጪ። ሙስሊም ማለት ምን ማለት ነው? እስቲ ጥያቄ መልስ መጀመሪያ። ሙስሊም ማለት ምን ማለት ነው? ልመልስልኝ። መልስልኝ። ምንድን ነው? እሺ ልመልስልኝ። ሙስሊም ማለት ታዛዥ፣ ለአምላኩ እጅና እግሩ እሱ ብቻ የሚያመልክ የአብርሃምን የኢየሱስን አምላክ የኢየሱስ ያመልከው የነበረውን አምላክ የሚያመልክ ለእሱ የሚታዘዝ የሚል ትርጓሜ ነው ያለው። ኦኬ ይሄ መለስ ጎበዝ ሆንክ። ቆይ ጠብቅ፣ ሌላ ጥያቄ እየጠብቃለች። እሺ ለኢየሱስ ብለህ ታምናለህ? እንዴት አለ? ኢየሱስ እኮ የአላህ ባሪያ ነው። እሺ እንደዛ ብለህ ካመንክ ለምን ብሉይ ኪዳን አታምንም? ተውራት ለምን አታምንም? በዛ ለምን አታምንም? ብሉይ ኪዳን ቄሶቹ ቤተክርስቲያን እንዳለችው ከሆነ ቄሶቹ በርዘውታል ትላለች። እሺ ኦሪጂናል የት አለ? አምጣልና። ኦሪጂናል ማቢ ነው። በእሷ ምን ኦሪጂናሉ የለም ጭራሹ ነው። እንዴት ተበርዘዋል ያልክ? ኦሪጂናል ሳታይ እንዴት ተበርዘዋል ያልክ? እንዴት አወቅ ታዲያ? አየሁት። ያው እዚህ ጋር እጄ ላይ እኮ አየሁት። እጄ ላይ ኦሪጂናሉ ተውራት ኦሪጂናል ካለ አንድ ነገር ለመሞቱ ምሳሌ ልንገርሽ። አንድ ሰው ሙቶ እያየሁኝ ለመሞቱ በህይወት ያለ ሰው አምጣ አይባልም። ሙቶ መጽሐፉን አይቼዋለሁ። መጽሐፉ እንደተበረዘ እኮ ያው ማስረጃ ያው ምስጥ በልቶት ያው ማስረጃ በምስጥ ተበልቶ ያው የእግዚአብሔር ቃል ነው። ይሄ ነው መጽሐፍሽን ምስጥ በልቶ እንደዚህ ነው ያለው። ይሄ ነው አንቺ መጽሐፍ ይሁ እንደዚህ ተበልቶ መጽሐፍ አሳየኝ። ኦሪጂናል ተውራት አሳየኝ እና አምናለሁ እኔ ያው እዚህ ምስጥ በልቶ ምንድን ነው ይሄ የተቆራረጠ? አምጣልኝ። መጽሐፍ ቅዱስ ነው። አይነበብም። ኦሪጂናል እኛም ያለው እኮ እሱን ነው። ብሉይ ኪዳን እኛም ያለው እኮ እሱን አይነበብም። ይሄ ነው መጽሐፋችሁ። ቄሱን የጨመረው የቀረውን ቄሱን የሞላው የቀረውን የሞላው ቄሱን አይነበብም። ምንድን ነው ይሄ? አይነበብም። ምንኛ ነው ይሄ? መጽሐፍ ቅዱስ ነው። ኦሪጂናል ጥንታዊ መጽሐፍ ቅዱስ ይሄ ነው። ይሄ ነው መጽሐፋችሁ ይሄ ነው። ይሄ ምን እንደሆነ ራሱ አናውቀውም። በምንኛ ቋንቋ ነው አናውቀውም። መጽሐፍ ቅዱስ ነው። ከኔ ውጭ ሌላ አምላክ አላህ ከየት መጣ? እስቲ ንገሪልኝ። ቆይሽ በተናናራ ቆይ እሺ፣ ስማ ልንገርህ። እሺ ለኢየሱስ አላህ ነው ከላኮ ካልክ ለምን በብሉይ ኪዳን ያለ እግዚአብሔር ለምን ትሳደባለህ? ይበረረ እያልክ ለምን ታወራለህ? እሺ ብሉይ ኪዳን ልመልስልሽ ትፈቅጅልኛለሽ? ምንም ነገር መልስ የለም። መልሱ ቁርአን ላይ ልመልስልሽ ፍቀጅልኝ ልመልስ ፕሊስ እባክሽ ልመልስ። እሺ አመሰግናለሁ። ቁርአን ላይ አላህ ምን አለ? እነዚህ የመጽሐፉ ጸሐፊዎች ቄሶቹ አለ አላህን ተገቢውን ክብሩን አላከበሩትም አለ። ቄሶቹ ምን ያደረጉ? መጽሐፍ ቅዱስ እያሉ አምላክን ሰደቡ። አምላክ ይበራል፣
አምላክ ከርስ አለው፣ አምላክ ደካማ ነው፣ አምላክ አረፈ አሉ። ዘፍጥረት ላይ ምን አሉ? ምሳሌ ተመከች። እግዚአብሔር ምን አለ? ያው እግዚአብሔር ምን አደረገ? እግዚአብሔር ሰማይና ምድርን በ6 ቀን ፈጠረ። በሰባተኛው ቀን ስላረፈ አምላክሽ ደክሞት አረፈ። እግዚአብሔር አረፈ ተነፈሰ። እግዚአብሔር ተነፈሰ። ስለዚህ ቄሶቹ አምላክ ላይ ዋሹ። ስለዚህ ቁርአን መጥቶ ቁርአን ያለውን እናንተ ጋር ነው ያለው። ምን አለ? ያው መጽሐፍ ነው ዘጸአት ነው። ስለሱ ታይ ያ ኦሪ ዘጸአት ቁርአን አለ ከደል ቆይ ተሻለ ልጨርሳ መልሻለሁ። ሌላ ጥያቄ ደግሞ ሊጠይቅና ልውርዶ እኔ የስራ ሰው ነኝ። ቆይ እሺ፣ በተራ አንዴ ፍቅር ልጨርስ ፕሊዝ። በተራ አንዴ ነጻ ልጨርስ። ያው ስለዚህ እናንተ አምላክ መጽሐፍ ቅዱስ ላለው ቄሶቹ ምን አሉ? እግዚአብሔር አርፎቴ ደክሞተ አረፈና ተነፈሰ አሉ። ቁርአን ላይ አላህ ተመከች ሰማያትና ምድርን በ6 ቀን አጭሁ ፕሊዝ። ሰማይና ምድርን በመካከላቸው ያለውን ሁሉ በ6 ቀን ፈጠርን። ድካምም ምን መጽሐፍ ቅዱስ ላይ ራሱ ክርስትና የለም። እናንተ ናችሁ ቄስን የፈጠረው። ቄስ ነው ክርስትና የፈጠረው እንጂ መጽሐፍ ቅዱስ ላይ ራሱ ክርስትና የለም። ያለ እዚህ ምድር ላይ እኔ ልጠይቅሽ አሁን መጣችሁ ነቢያችን እያላችሁ ሴጣን እየተማ ነቢይ እኮ ሴጣን እኮ ነው። አንድ አምላክ ብቻ ነው፣ እኔ ብቻ ነው አለ ኢየሱስ ክርስቶስ። አይ አትሳደብ፣ ሃይማኖት አትስደብ። እኔ ሃይማኖት አልሰደብኩም። ለሱ ከኔ ውጭ ሌላ እኔ ልጠይቅ ኢየሱስ ክርስቶስ ከኔ ውጭ አንደኛ አላችሁ አብሮ፣ ሁለተኛ ደግሞ አትሳደቡ። እሺ ወደ ስለ ከገባችሁ የማቴዎስ ምዕራፍ 4 ቁጥር 7 ጥያቄ ልጠይቅ ከቁርአን ቆይ ትጠይቂያለሽ ትጠይቂያለሽ። መጀመሪያ ግን የማቴዎስ ምዕራፍ 4 ቁጥር 7 ለምን ይላል? ኢየሱስ ቆይ አዳምጪኝ፣ ነፃ ትጠይቂያለሽ ፕሊዝ እባክሽ። እሺ ትጠይቂያለሽ አንዴ ብቻ። እሺ አመሰግናለሁ። የማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ከዚያም በኋላ ዲያብሎስ ሰይጣን ኢየሱስን ወሰደው ይላል። ስለዚህ ሰይጣን ይዞት የነበረው በመጽሐፍ ቅዱስ መሰረት ያው እንዳሳየሽ ኢየሱስ ነው። ማቴዎስ ወንጌል ምዕራፍ ከፈለግሽ ታውጣለሽ፣ አወጣዋለሁ ከፈለግሽ። ማቴዎስ ወንጌል ላይ እናሳየሽ። አትሳደብሽ፣ ስድብ ጥሩ አይደለም። ያው እናሳየሽ መጽሐፍ ቅዱስ ክፈቱላችሁ። እየጠየኩት ሌላ መጽሐፍ ቅዱስ ላይ መፈለጋት አይደለም። መጀመሪያ ለምን ሳትሰጥም እኮ ነው። ያው ማቴዎስ ወንጌል ያው ይሁት ያው ማቴዎስ ወንጌል መጽሐፍ ቅዱስ ያው ማቴዎስ ወንጌል እኛም መጀመሪያ የጠየቅን መልስ። እሺ ጠይቂ ደስ ይላል። ጠይቂ ምንድን ነው ቁርአን ራሱ ለራስ የሚታታች ጠይቅ። የት ላይ ተምታታ? እርስ በርስ የሚታታ ይሄ ነው እንጂ ቁርአን አይምታታም። አንድ ቦታ ላይ የለውም። አንድ ቦታ ላይ አይምታታም ቁርአን። እሺ ሐዲስና ቁርአን የሚታታ አይምታታም። እሺ ከአፈር ፈጠርናችሁ ይላል አልሀጅ ምዕራፍ 22 ቁጥር 5 አይደለ? ይላል ሰው ከረጋ ደም ፈጠር ነው ደግሞ ይላል። ለምን ይህን ክሎት አይምታታም? ከዛ ደግሞ ከሸክላ ፈጠር ነው ደግሞ ይላል። 3 በልኝ። የትኛው ነው ትክክል? 3 እሺ አሁን ልመልስ። ምን ታሪያለሽ? እሺ 3ቱም ትክክል ናቸው። ለምን ካልሽኝ የሰው ልጅ መጀመሪያ የሰው ልጅ ዋና አደም አለይሂ ሰላም ከመፈጠሩ በፊት አፈር ነበር። ከአፈር በኋላ ደግሞ ጭቃ ሆኗል። ይህን የሚያሳየው ቀጥሎ ከረጋ ደም ደግሞ ሲል የሰው ልጆች ከአባትና ከእናታችን ስፐርም ሴልና ኤክሴል ሲገናኙ ምን ይፈጠራል? ጽንስ ይፈጠራል። ያ ጽንስ ደግሞ ደም ይሆናል። ስለዚህ አምላካችን ከደም ፈጠርኳቸው፣ ትክክለኛ ከደም ተፈጥረናል። ግን መሰረታችን ደግሞ ምንድን ነበር? አፈር ነበር። ስለዚህ ይህ የሚያሳየው ስቴፓችን ነው። ምሳሌ መጽሐፍ ቅዱስ ላይ ምን ይላል? ሰው ልጅ ቆይ አንዴ ሰው ልጅ ምሳሌ ሰው ልጅ ከእንትን ተፈጠረ፣ ሰው ልጅ ከአፈር ተፈጠረ፣ ከአመር ተፈጠረ፣ እንዲሁም ደግሞ ከደም ተፈጠረ ይላል መጽሐፍ ቅዱስ ራሱ። ስለዚህ ይጋጫ ማለት ነው። አይደለም ደረጃን የሚያሳየው ሸክላ አፈር ማለት ነው እኮ ሸክላ ታቂ ሸክላት ለምን ሁለተኛ ተጻፈ ታዲያ? ነው ሸክላ ቆይ ሸክላ ሲባል ምንድነው? መጀመሪያ ገብቶሻል? ከሸክላ ሁለቴ እኮ ነው የተጻፈው ታዲያ። ምንድነው ሸክላ? መጀመሪያ ማስረጃ። ሸክላ ማለት ሸክላ ራሱ ከአፈር ነው የሚሰራ አውቃለሁ። ጎበዝ፣ በቃ ይሄን የሚያሳየው። ስለዚህ ደረጃን ነው የሚያሳየው። ደረጃ ጠይብ ከአፈር ፈጠርናችሁ ይላል እኮ አላህ ነው እንደዚህ የሚለው እያልከኝ አደም ከአፈር ተፈጥሮ አባታችን። ስለዚህ እኛም ደግሞ የአደም ልጅ ሲሆን ከአፈር ተፈጥረናል። ለዛ ነው መጽሐፍ ቅዱስ ምን አለ? አፈር ነህና ወደ አፈር ትመለሳለህ። ዘፍጥረት ላይ እግዚአብሔር ምን አለ? አፈር ነህና ወደ አፈር ትመለሳለህ አለ። ስለዚህ አንተ ለምን ከዘፍጥረት ከእናንተ ነው እኔ እንዲገባሽ ዘፍጥረት እንዲገባሽ ነው አንቺ እንዲገባሽ ነው። አንቺ ስለምታሚበት እንዲገባሽ ብዬ ነው።
እስልምና ይሄ ነው። እሷን ትጠይቅና ደግመ ደግሞ እጠይቃለሁ። እሺ አንዴ እሷ ደግሞ ጠይቅ። ይቻላል፣ ችግር የለውም። እኔ ግን መጽሐፍ ቅዱስ እንደሚጋጭ ላሳይሽ አንድ ጥቅስ ብቻ። መጽሐፍ ቅዱስ ይገርምሻ ከ1000 ቦታ በላይ ይጋጫል። ግን እኔ እዚህ ጋር ላለ ህዝብ እንዲማርበት አንድ ግጭት ብቻ ላሳያችሁ። መቼም የማይፈታ ግጭት ማለት ነው። መቼም ክርስቲያን ሊፈታው የማይችለው ግጭት ላሳያችሁ። ታውቁታላችሁ። ኢየሱስን የሸጠው ሰውዬ ኢየሱስን የካደው ይሁዳ እንደዚህ ተመከቱ። ይሁዳ አለ ብሩን በቤተ መቅደስ ጥሎ ሄደ፣ ታንቆ ሞተ። እንዴት ሞተ? ታንቆ ሞተ። ይሁዳ ታንቆ ሞተ ይላል። ኢየሱስን የካደው የኢየሱስ ሐዋርያ ታንቆ ሞተ ይላል። እንዳረሱ ታንቆ ነው የሞተው። ግን ሌላ ቦታ ደግሞ መጽሐፍ ቅዱስ ምን ተመከቱ። እዚህ ጋር በግንባሩ ተደፍቶ ከመካከሉ ተሰንጥቆ አንጀቱ ሁሉ ተዘርግፎ ሞተ ይላል። አያችኋል? የቀደሙ ላይ ታንቆ ሞተ አለ። እዚህ ጋር ደግሞ ተደፍቶ ሞተ ይላል። ከተራ ወደቀና ከዛ በኋላ አንጀቱ ተዘርግፎ ሞተ ይላል። በአንድ ቦታ ሞቱ ነው አይደል እንዴ? እንዴት ነው የሞተው? እሺ ማሞስ ከሆነም አንድ ሰው ታንቆም አርጅቶም ይሞታል እኮ። ምን ነካሽ? ተይ እንጂ። አንደኛው ታንቆ ሞተ፣ አንደኛው ደግሞ ከተራ ወድቆ ሆዱ ተከፈተና ሞተ። ዋናው መሞቱ ነው፣ ግን አንድ ነው። አይሻ እንደዚህ ነው የሚጋጨው መጽሐፍሽ። እሺ አመጣልሃለሁ፣ ቆይ ጠብቅሽ። አየ እርስ በርሱ የሚጋጨው። ቆይ አንዴ ኡስታዝ ጀማል አለው። ኡስታዝ ጀማል ወጥቼ አስረዳቸዋለሁ ሁላችሁም ማለት ነው። አቤት ይሰማል። በጣም በሉ ቱርክ እያሰማሽ ምንድን ነው እየሰማሽ ስለሆነ ይምራን ትንሽ ጠብቂው። እሺ ትንሽ ጠብቂው። ተደማመጡ ጎበዝ። ቆይ ጥያቄ ጠይቃለሁ። አልተመለሰም። ምን ነው ያልተመለሰው? ስለ ታቦት ታውቃለህ? ታቦት ምን እንደሆነ የቱ ከተማ ውስጥ ነው ነፃነት አገኘች ታቦት? እናንተ ነው ታውቃለህ? እሱ ስለ ታቦት ፖስት እያረክ ነበረ። ታቦት እንደዛ ነው እንጨት ነው ምናምን እያልክ ቪዲዮ ላይ ግን ስለ እሱ ታውቃለህ? አዎ ታቦት ማለት ክርስቲያኖች እንደ አምላክ የሚያመልኩ ኦኬ። የቱ አውላ አራት ማዕዘን የሆነ ከተማ ውስጥ ነው ነፃነት ያገኘችው? የቱ ከተማ ውስጥ ታቦት ብታነቢ ሁሉም ቦታ እኮ በየሀገሩ ነው ያለው ታቦት። ሁሉም ቦታ ይሰረቃል እኮ ይሰረቃል፣ ይሰርቁታል። ወላሂ በየሀገሩ ነው ያለው፣ በየሰፈሩ ነው ያለው ታቦት። ወይት እሺ አሰሙ ታቦት ያጀማ በክርስትና የማርያም ታቦት አለ በየቦታው 44 ታቦት በየቦታው ነው ያለው። የሚያስቀው ነገር ታቦት ሲወጣ ይሰገድለታል። ለጣውላ ይሰግዳሉ፣ ያመልኩታል። ግን ደግሞ ታቦትን እያየ ካለ መሀል ይሆናል። ውስጥ አትወጣም። የሰው ሃይማኖት ጣውላ እያልክ ትከሰሳለህ፣ ትይዛለህ። እንዴት ታዲያ ነው እኮ እንደ ሰው ራስህን ደብቀን በእጅ ብቻ ስማ። ታቦት እዛ ላይ እየሰማህ ያው ታቦት እኮ ይሄ ነው። ያው ታቦት እኮ ይሄ ነው። ጣውላ አይደለም እንዴ? ይሄ እኮ ነው ታቦት። ይሄ ምንድን ነው ታዲያ? ይሄ እንጨት አይደለም እንዴ? እንጨት እኮ ነው። ጣውላ እኮ 4 ማዕዘን መክተፊያ እኮ 4 ማዕዘን። ወላሂ 4 ማዕዘን ነው። ያው አይደለም ያልኩት መጽሐፉ ነው ያለው። ያው ከነ ፎቶ ታቦት ማለት ይሄ ነው። ታቦት ይሁን የፈለገ ነገር ይሁን የሚሰማ ሰው የለም። ስለዚህ አልተሳደብኩም። እኔ ያልኩት ታቦት ነፃነት ያገኘችው አልተሳደብኩም። መጀመሪያ ተሳደብክ። ቆይ አንዴ ተሳደበ አትበይ። ያው መጽሐፍ በፎቶ አሳይቼ ታቦት ይሄ ጣውላ ነው። ጣውላነቱን ስናገር ስድብ አይደለም። ያው ጊዜ ነው የማወራሽ። ሴሉን ሙስሊም ካለ ማስረጃ ያወራል። ያጀማ ሁላችሁም ወቁ። ታቦት እየተባለ የሚሰገደት ይሄ ነው። በጨቅሽት ነው ታወራሽ። ልናገር እዚህ ጋር ሁላችሁም ሊከርዳጉ ታቦት እየተባለ የሚሰገድለት የሚፈራው በየቤተ ክርስቲያኑ ያለው ይሄ ነው። ሰዎች አይተውት አያውቁም፣ ግን ይሄ ነው። ፎቶ ተገኝቷል። ይሄ ነው። ሁላችሁም ተናገር። በአይኔ ካቲያ ሄደ ከአየክ ያ ፎቶ አስነስቻለሁ። ያ ፎቶ ያው በአይን አይቻለሁ። አላያችሁም እንዴ? ከዛ ያው አይተናል ሁላችንም። ሙት የምታደርጉ ቾኮላችሁ የሁለተኛ ታቦትም እዚህ ጋር አለ። ይሄም ታቦት ነው። ያ
ስለታቦት ታውቃለህ? የቱ ከተማ ውስጥ ነው ነፃነት አገኘችው? ይሄ ነገር ጥያቄ መልስ። እሱ ይሁን የቱ ከተማ ታቦት እኔ በታቦት እኮ ምንም ቄሱ ሊጠይቃቸው ሄደች። ስለ ታቦት አላ ለምንድን ነው አውቃለህ? እንደማቅሰው ስለምኑ ለምን ትላለህ ታዲያ? ቆይ ፍቅር አይደለም አሁን እኔ አዳምጪኝ። ስለ ክርስትና ቄሶችን ሄደች ጠይቃቸው። እኔ የማውቀው ታቦት እንደሚመለክ ታቦት እንደ አምላክ እንደምታየው ነው የማውቀው። ለእሱ ደግሞ ማስረጃ አቅርቤያለሁ። ቆይ አንድ ጃ አለ አንዴ ሁለት ደቂቃ ብቻ ጃ አለ። ቆይ አንዴ የምታርጊ ቆይ አንዴ ጃ አለ ቆይ አንዴ የምታርጊ ጃ አለ ሀቢቢ አሉ። በቃ አንዴ አውራት አውራት በቃ አንዴ ቀጥል ጃ ሁለት እጃዎች ነው እንዲ ያለው። እሺ ጥርስ ወደ ሌላ አላመሸሽ ያ ያሉ እናንተ ፍቅር ሲራኒ ባይ ወይኔ እዚህ ያወሩ ጥያቄ አለው ጥያቄ